ከፍቃዱ ጋር ፍቃዱ ከበደ ከባሪያው ጋር የሰራናት እሷ ድራማና አዲስ ፍቅር በጣም አስተዋውቆኛል። በጣም አሁን ረፋዶን የተሰማው መረጃ በእውነት እጅግ የሚያሳዝንና ልብን የሚሰብር ክስተት ተፈጥሯል። በኢትዮጵያ የኮሜዲ ኢንዱስትሪ ላይ እንደ ስራቸው ብዙም ካልተወራላቸውና ካልተዘመረላቸው ኮሜዲያን መካከል አንዱ የሆነው ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በድንገተኛ ህመም ህይወቱ ማለፉ ተሰምቶ በብዙዎች ዘንድ ከባድ ሐዘንን የፈጠረ ክስተት ሆኗል። ታዲያ የህልፈቱ ዜና ከተሰማ በኋላ በብዙዎች ዘንድ ድንጋጤን የፈጠረ ሲሆን ለዚህም ደግሞ ምክንያቱ በዚህ ሳምንት እንኳን የተለያዩ ስራዎች ላይ እየተሳተፈ እንደነበረ ነገር ግን በዚህ 2 ቀናት ውስጥ ትንሽ ከበድ ያለ ህመም አጋጥሞት እንደነበር የቅርብ ወዳጆቹና ቤተሰቦቹ የገለጹ ሲሆን በአሁን ሰዓትም የአሟሟቱን መንስኤ እንዲታወቅ የአስክሬን ምርመራ እንዲደረግ አስክሬኑ ወደ ሚኒሊክ ሆስፒታል መወሰዱ ተሰምቷል። ታዲያ በጣም የሚያሳዝነው ነገር ኮሜዲያኑ ለትልቅ የፊልም ስራ እየተዘጋጀ የነበረ ሲሆን ነገር ግን በዚህ 2 ቀን ውስጥ ከዚህ በፊትም ትንሽ ህመም ይሰማ የነበረውና እንዳሁን ግን ከብዶበት ያልነበረው የልብ ህመም አጋጥሞት እንደነበር ወዳጆቹ ያሳወቁ ሲሆን ነገር ግን ደግሞ ከትናንት በስቲያ ጀምሮ የህመም ጠንከር ብሎበት ወደ ሆስፒታል አምርቶ የነበረ ሲሆን በህክምናም የተለያዩ ድጋፎች እየተደረጉለት ቢቆይም ልቤን አመመኝ እያለ ግን ላይመለስ ይህችን ዓለም ተሰናብቶ ሄዷል። የአንዲት ሴት ልጅ አባት የሆነውና በኮሜዲ የፊልም ስራዎቹ መስሎ ሳይሆን ሆኖ በመተወን የምናውቀው ብዙም ካልተወራላቸው ካልተነገረላቸው ዝነኛ ኮሜዲያን መካከል አንዱ የነበረው ወንደሰን አውራሪስ ብዙ ራዕይና ተስፋ የነበረው ሲሆን በተለይ ደግሞ ከቅርብ ወዳጆቹ እንደሰማነው በኮሜዲ ዘርፍ ትልቅ ፕሮጀክት ሊሰራና ለህዝብ ለማቅረብ ከጫፍ ደርሶ እንደነበር ስንሰማ ደግሞ አይ አለው ማለት ከንቱ የሚያስብልና እጅግ ልብን የሚሰብር ክስተት ነው። ከትናንት በስቲያ ጀምሮ ከስራ ደክሞት እንደመጣ በመኖሪያ ቤት ውስጥ ሆኖ ህመም ቢጤ እንደተሰማውና በፍጥነት ወደ ሆስፒታል አቅንቶ የነበረ ሲሆን በሆስፒታል እንደደረሰ ግን ፍጹም ባልተጠበቀ መልኩ ተዳክሞና አቅማቶ የደረሰ ሲሆን በህክምናም ሐኪሞች ነፍሱን ለማዳን እጅግ ብዙ ርብርብና ጥረቶችን ቢያደርጉም ነገር ግን ሊሳካላቸው አልቻለም። የቅርብ ወዳጅ የሆነው ጌጡ ተመስገን በፌስቡክ ማህበራዊ ገጹ ላይም እንደገለጸው ከሆነ ወደ ህክምና ካመራ በኋላ ከአንድም 2 ጊዜ አስቸጋሪ ደረጃ እየደረሰ በህክምና ህይወቱን መመለስ ተችሎ ነበረ። ነገር ግን ፈጣሪ ካለውና ከወሰነልን ሰዓትና ደቂቃ ልናልፍ አንችልምና ኮሜዲያን ወንደሰን አውራሪስ ዛሬ ከሰዓታት በፊት ህይወቱ በማለፉ በቤተሰቡ በወዳጅ ዘመዱ ዘንድ ከባድ ድንጋጤን የፈጠረና የልብ ስብራትን የፈጠረ ክስተት ሆኖ እጅግ መሪር ሐዘን በቤታቸው ገብቷል። ለወዳጅ ዘመዶቹና ጓደኞቹ ይህንን ሐዘን መስማት ፍጹም ያልጠበቁትና ድንገተኛ ክስተት ነው። ምክንያቱም በድንገት መታመሙን ሳይሰሙ እንኳን በስራ ላይ እንዳለ የሚያውቁ ወዳጆቹና ጓደኞቹ በተለይ ይህንን ሐዘን መቀበል አቅቷቸው በተለያዩ ማህበራዊ ገጾች ላይ እውነት ነው ወይ ይህ ነገር እንዴት ሊሆን ይችላል እያሉ ሐዘናቸው ምን ያህል መሪር እንደሆነ በእንባ ጭምር ታጅበው እየገለጹ ይገኛሉ። እንግዲህ ውድ የሁሌ አዲስ ሚዲያ ቤተሰቦች እንደነገርናችሁ ነው የኮሜዲያን በስራው እጅግ ብዙ ያልተነገረለት ያልተወራለት ነገር ግን ከ90ዎቹ ጀምሮ የሳቃችን ምንጭ ከሆኑት ከነ ኮሜዲያን ፍልፍሉ እንደዚሁም ደግሞ ከነ ኮሜዲያን ጥላውን ጋር ጭምር የተለያዩ ስራዎችን እየሰራ የብዙዎቻችን ትውስታ እንደሆነ ብዙዎቻችሁ ታውቃላችሁ ብዬ አስባለሁና ዛሬ እንግዲህ እንደሰማችሁት ነው እጅግ በሚያሳዝን ሁኔታ ህይወቱ ማለፉ ተሰምቷል። ይህም የሚያሳየው እንግዲህ አንዳንዴ በዚች ምድር ላይ ስንኖር አለው ማለት ከንቱ የሚባለው አባቶቻችን አባባል እጅግ ትክክል እንደሆነ ማሳያ ነው። ምክንያቱም ኮሜዲያን ወንደሰን አውራሪስ ከወዳጆቹ እንደሰማነው በቅርቡ ለህዝቡ ይፋ ለማድረግ ያቀረው ትልቅ ፕሮጀክት እየሰራ ከጫፍ ላይ ደርሶ ነበር። ነገር ግን ምንም ማድረግ አይቻልም እንዳልናችሁ እግዚአብሔር ካለልን ቀን ካለልን ሰዓት ካለልን ደቂቃ ልናልፍ በፍጹም አንችልምና ሐኪሞችም የተለየ ርብርብን አድርገውለት ነፍሱን እንግዲህ ከአንድም 2 ወደ ሞት እንዳይሄድ መመለስ ችለው የነበረ ቢሆንም ነገር ግን ደግሞ በመጨረሻው ሰዓት
ከቁጥጥራቸው ውጭ ሆኖ ምንም ነገር ማድረግ አልቻሉም። ህይወቱ ሊያልፍ ችሏል። ለማንኛውም ግን ይህ የሰማነው ሀዘን እጅግ መሪር ነው። በተለይ ደግሞ አንድ ሴት ልጅ አለችውና ለልጁ ምን ያህል ከባድ ሊሆን እንደሚችል መገመት ቀላል ነው። እኛም ለቤተሰቦቹ ለወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን። አንዳንዴ እንደዚህ ነው እንግዲህ በህይወት እያሉ የሳቃችን ምንጭ ሆነው የተለያዩ አስተማሪ ነገሮችን ሲያቀርቡ እየተመለከትናቸው ባህልና እሴቶችን ሲያስተዋውቁ እየተመለከትን ነገር ግን በህይወት እያሉ ሳናደንቃቸው አፕሪሺየት ሳናረጋቸው በቸገራቸው ነገር አብረናቸው ሳንቆም ህልፈታቸውን ስንሰማ ግን እናለቅሳለን፣ እናዝናለን እና በፍጹም ያ መሆን የለበትም። እንደዚህ አይነት አርቲስቶቻችን እንቁ የሆኑ ሰዎች ናቸውና በህይወት ባሉበት ሰዓት እነሱ መደገፍ በቸገራቸው ሰዓት አብሮ መሆን ያስፈልጋል። ለማንኛውም ግን ለወንዶሰን አውራሪስ ቤተሰቦችና ወዳጅ ዘመዶች በሙሉ እጅግ ከልብ የመነጨ መጽናናትን እንመኛለን። ውድ የሁሌ አዲስ ሚዲያ ቤተሰቦች በዛሬው ፕሮግራማችን ይህንን መሪር ሀዘንና ስለ አርቲስት ወይም ኮሜዲያን ወንዶሰን አውራሪስ ብታውቋቸው ያልናቸውን ጥቂት መረጃዎች ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛ ዘርፍ የተፈጠሩ እንደዚሁም ቁም ነገር ነክ መረጃዎችን ወደ እናንተ በአዲስ አቀራረብና ይዘት ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ እየጠየቅን በእርግጥ በምንለቃቸው መረጃዎች እናንተም አምናችሁና ፈቅዳችሁ ከ27000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ያልናቸውን መረጃዎች ይዘን እንደምንመጣ እየገለጽን ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡን በዚሁ እየጠየቀን በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።